የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። ሲቸግራችሁ ሲነደን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። መጸለይም አይሆንላችሁ አትጸልዩ ግን አላልኩም። መናገርም ነገርን ማስረዳትም አይሆንላችሁ ንባይ ቀደማችሁ ችግር የለውም። የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። እርፍ ማለት እኮ ነው ለዚህኛው ጉዳይ የማትባል እናት እያለች እኛ ምን አገባን? እሷን የሰጠን መድኃኔዓለም የተመሰገነ ይሁን። አሁንም ደጋግሜ እላለሁ እሷ የችግራችን መፍትሄ ናት። ሲቸግራችሁ ኑ፣ በረከት ያለው እዚህ ነው። ሲቸግራችሁ ኑ፣ ሰላም ያለው እዚህ ነው። ሲቸግራችሁ የእውነት ልንገራችሁ ቱክ የሚል ነገር አታብዙ። ዝም ብሎ ያለ አይደል ሲነደን ጨለማውን በፍጥጫ አርጋውን በእርግጫ የምንልበት ምክንያት እንደዚያ ሲሆን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። ለምን መሰላችሁ? ባንነግራትም እንኳን ጥያቄያችንን ታውቃለች። ጽዮንን እመቤታችንን ምን በሏት? ክበቧት። ወተናገሩ በውስተ ማይፈደያ፣ በአካል ክፍሏ አውሩ ማለት ምን ማለት ነው? እናቴን ስትለምኗት ስለሱ ብሎ ባነባይንሽ ብለሽ ማሪን ብላችሁ ለምኗት። እሱን በተሸከመ ማይጸንሽ ብለሽ ከልጅሽ አማልጅን ብላችሁ ለምኗት። እሱን ባዩ አይኖችሽ ብለሽ ይቅርታ አሰጭን ብላችሁ ለምኗት። እሱን በዳሰሰ እጅሽ ብለሽ ይቅርታ ከልጅሽ ጋር አስታርቂን ይቅርታ አሰጭን ብላችሁ ለምኗት። እናቴን ምን በሏት አለ? ውሰዷት አለ መድኃኔዓለም። ልብ ብላችሁ ስሙ። በቤተ መቅደስ ለጸና ሰው እናቱ ትሰጣለች። ድንግል ማርያምን እንዳታገኝ የከለከለ ማን ነው? ማንም አልከለከለም። በፈለክበት ቦታ እቤት ሆነ የምታገኛት የእግዚአብሔር መንግስት እኮ እመቤታችን እኮ ናት።